ገንዘብ የሰው ልብ አያሳርፍም ዕውቀት የሰው ልብ አያሳርፍም ልብን የሚያሳርፈው ክርስቶስ ኢየሱስ አምላካችን ብቻ ነው ገንዘብ የሚገዛውን ብቻ ነው ቤት ይገዛል ቤተሰብ አይገዛም ቀለበት ይገዛል ፍቅር አይገዛም አልጋ ይገዛል እንቅልፍ አይገዛም ስለዚህ ውሱን ነው ማለት ነው ሰው ገንዘብ ስላለው ሰው ዕውቀት ስላለው ሰው የሚፈልገውን ነገር በስጋው ማድረግ ስለቻለ ስኬት ላይ ደረሰ ማለት አይደለም የሰው ልጅ ትልቁ ስኬት በእግዚአብሔር ልብን ማሳረፍ ነው እና የሰው ልብ ማሳረፍ ነው በእግዚአብሔር ቃል እኛ እግዚአብሔር የኛ የሆነ ምንም ነገር የለም እግዚአብሔር ባንተ ላይ ተናገር ያለህን አስተላልፍ ያለህን ነው የምታስተላልፈው ስለዚህ እግዚአብሔር መልእክተኛ ሆኖ ሁሉ ጊዜ ይሄንን እየተናገሩ የእግዚአብሔርን ነገር እየተናገሩ የእግዚአብሔርን የማጽናኛ ቃል ወደ ሰዎች ያመጡ ሰዎችን ማጽናናት የመሰለ ነገር የለምና እኔ በዚህ ህይወት በጣም ደስተኛ ነኝ